የመካከለኛው ምስራቅ ፓሪስ ሚል ተቀጽላ የነበራት ከተማ ነበረች። ቴህራን ቢያንስ በጥንቱ ዘመንና ባለፉት ጊዜያት ትታወቅ የነበረው በዚህ የተከበረ ስሟ ነበር። ነገር ግን አሁን ላይ ቴህራን በሌላ ፍጹም የተለየ በሆነና እጅግ በጣም በተለየ ነገር ነው የምትታወቀው። የመሰረተ ልማት አውታሮቿና የህዝብ አገልግሎት መስጫ ግንባታዎች እጅግ በጣም ከመጨናነቃቸውና አቅም ከማጣታቸው የተነሳ መንግስት የከተማዋ ነዋሪዎች ውሃ መጠቀማቸውን እንዲያቆሙና የውሃ ፍጆታቸውን ለመቀነስ ሲል ብቻ በማሰብ ብሔራዊ የህዝብ የረፍት ቀን እስከ ማወጅ ድረስ ተገዷል። ኤሌክትሪክ ኃይል ማስተላለፊያ መስመሮች በተደጋጋሚ ጊዜና ያለማቋረጥ ስለሚበላሹ አብዛኛዎቹ የከተማዋ ነዋሪዎች ሊፍት መጠቀማቸውን ሙሉ በሙሉ እርግፍ አድርገው ትተውታል። ትምህርት ቤቶች በበረዶ ምክንያት ከሚዘጉበት የድሮ ሁኔታ ይልቅ በአየር ብክለት መርዛማ አየር ምክንያት መዘጋት ሲጀምሩ አንድ በጣም የከፋና እጅግ አስከፊ ነገር እንደተፈጠረ መገንዘብ ይቻላል። ታዲያ ምንድነው የተፈጠረው? የሆሊውድ ታዋቂ ሰዎችን ዓለም አቀፍ የፊልም ፌስቲቫሎችን በማስተናገድ ትታወቅ የነበረችው እንዲሁም ደግሞ የነዳጅ ዘይት ሀብትና ገንዘብን በመንበሽበሿ የተነሳ ገንዘቡን በበቂ ፍጥነት ማወቅ እስከሚያቅታቸው ድረስ ሀብት ይፈስባት የነበረችው ይህች ከፓሪስ ጋር ስትነጻጸር የነበረችው ድንቅ ከተማ እንዴት ወደዚህ ፍጹም ተቃራኒ ወደ ሆነ ከተማ ልትቀየር ቻለች? ቴህራንን በማታውቋት ጎን እናስጎብኛችሁ። በአብዛኛው ረጅምና ጥንታዊ በሆነው የፋርስ ታሪክ ውስጥ ቴህራን የምትባል ከተማ እምብዛም አይታወቅም ነበር። የኤምፓየሩ ወይም ደግሞ የግዛቱ ማዕከላት እንዲሁም የፖለቲካ የስልጣን መቀመጫዎች ከነበሩት ሌሎች ታላላቅ ከተሞች በተለየ መልኩ ቴህራን በዚህ ረጅም የታሪክ ጊዜ ውስጥ በሬ ከተማ ጥላ ስር የምትገኝ አንዲት አነስተኛ መንደር ብቻ ነበረች። ታዲያ ሬ ራሷ በ11ኛው ክፍለ ዘመን የሴልጁክ ግዛት ወይም ደግሞ ኢምፓየር ዋና ከተማ በመሆን ታገለግል የነበረች ታላቅ ከተማ ነበረች። የቃጃር ስርወ መንግስት መስራች የሆነው አጋ መሐመድ ሃን የሀገሪቱ ዋና ከተማን ወደ ቴህራን ባዛወረበት በ1786 ዓመተ ምህረት በነበረው ዘመን እንኳን ቴህራን ከፋርስ ግርማ ሞገስ ካላቸውና እጅግ ካደጉ የከተማ ማዕከላት ጋር ስትነጻጸር በአብዛኛው ገጠራማና ኋላ ቀር የሆነች ስፍራ ነበረች። ነገር ግን ያ ዋና ከተማነት ምርጫና እንዲሁም ውሳኔው የከተማዋን ዕጣ ፈንታ እስከ መጨረሻው ቀይሮታል። ምርጫቸው እጅግ በጣም ስልታዊ የሆነ ውሳኔ ነበር። ቴህራን በዋና የንግድ መስመሮች መገናኛ መስቀለኛ መንገድ ላይ የምትገኝ በዙሪያ ባሉ ታላላቅ ተራሮች የተጠበቀች ሆኖም ግን ለንግድና ለገበያ ልውውጥ በበቂ ሁኔታ ተደራሽ የነበረች ስፍራ ነበረች። በ10 ዓመታት ጊዜ ውስጥ ብቻ የቴህራን ህዝብ ቁጥር በ3 እጥፍ በማደግ በ18ኛው መቶ ክፍለ ዘመን በባቻ ላይ ወደ 50 ሺህ ገደማ ከፍ ሊል ቻለም። ምክንያቱም የሁሉም የንግድ ዘርፎችና ልዩ ልዩ ሙያ ባለቤቶች የሆኑ ሰዎች ወደ አዲሲቷ ዋና ከተማ በብዛት መትመም ስለጀመሩ ነው። ሰፊ የሆኑ የግንባታ ስራዎች ከተማዋን በፍጥነት ቀይሯት። በ19ኛው መቶ ክፍለ ዘመን አጋማሽ ላይ ደግሞ በከተማ ዙሪያ 12 የተለያዩ ያጌጡ በሮች ያሏቸው አዳዲስ የከተማ ግንቦች ሲገነቡ ከዚያ በፊት በዚያ ስፍራ ይኖር ለነበረው ማንኛውም ሰው ከተማዋን ፈጽሞ ሊያውቃት በማይችልበት ሁኔታ እጅግ ተለውጣ ነበር። ሆኖም ይህ ሁሉ ለውጥና እንዲሁም እድገት በ1921 ወታደራዊ መፈንቅለ መንግስት መርቶ ከነበረውና ከ4 ዓመታት በኋላ ራሱን ሻህ ወይም ደግሞ ንጉስ ብለው ከሾመው ከሬዛ ፓህላቪ የስልጣን ዘመን መምጣት ጋር ሲነጻጸር እጅግ በጣም አነስተኛና የደበዘዘ ነበር። ሬዛ ፓህላቪ በዘመናዊነት እሳቤ ክፉኛ ያበደ ሰው ነበር። ሀገሩን ወደ 20ኛው መቶ ክፍለ ዘመን ስልጣኔ ለማሸጋገር ቆርጦ የተነሳ መሪ ሲሆን ይህንን ለማድረግ ህዝቡን እየመራ ለማድረስም ቁርጠኛ ነበር። ስልጣኑን ያለምንም ርህራሄ በማዕከላዊነት ለመጠቅለልና ለማጠናከር ጊዜ አላጠፋም። እንዲሁም ተቃዋሚዎችን በማጥፋት ረገድ ጨካኝ ሰው ለመሆንም ጊዜ አልፈጀበትም። በጥቂት ዓመታት ውስጥም አሁን ያለችው ከተማ ለዘመናዊነት እቅድ እንደማትመጥንና እንደማትበቃ ወሰነም። በመሆኑም ከተማዋ ሙሉ በሙሉ እንደገና መገንባት እንዳለባት በማመን የከተማዋ ሙሉ ክፍሎች ፈርሰው እንደገና እንዲገነቡ ቀጭን ትዕዛዝ አስተላለፈም። በተለይም ለበርካታ መቶ ዘመናት የቴህራን መልክና ማንነት ሲገልጹ የነበሩ የድሮ የጭቃ ግንቦች፣ ቅጥሮችና ጥንታዊ የከተማ በሮች ሙሉ በሙሉ ፈርሰው ጠፉ። በእነርሱ ምትክም በፈረንሳዩ ሃውስማን የፓሪስ ዲዛይን አነሳሽነት የተነደፉ ሰፋፊና ውብ ጎዳናዎች፣ ዘመናዊ የመንግስት ህንጻዎች እንዲሁም እጅግ የሚያማምሩ የንጉሳዊ ቤተ መንግስቶች ተገነቡ። የቴህራን ዩኒቨርሲቲ በ1934 ዓ.ም ተከፈተም።
ይህ ክስተት ለረጅም ጊዜ በሃይማኖታዊ ተቋም የበላይነት ስር ወድቃ በነበረችው ከተማ ውስጥም የዘመናዊ ትምህርት ተደራሽነትን ለማስፋፋት ከተደረገው ሰፊ ጥረት አንዱ አካል ነበር። ከዚህ በተጨማሪ ትራንስ ኢራኒያ የተሰኘው የባቡር መስመር በመጨረሻ ዋና ከተማዋን ከፋርስ ባሕረ ሰላጤና ከካስፒያን ባህር ጋር በማገናኘት ቴህራንን ከተነጠለች የተራራ ላይ ከተማነት በማላቀቅ እያደገችና እየዘመነች ላለችው የሀገር ልብ ምት ወደ ሆነችው ማዕከልነት ቀየራት። ልጁ መሐመድ ሬዛ ፓህላቪ አሁን ላይ የቴህራን የወርቅ ዘመን ተብሎ ወደሚጠራውና ወደሚታወሰው ጊዜ መርቷታል። በ1960ዎቹና በሰባዎቹ ውስጥ የተከሰተው የነዳጅ ዘይት ምርትና የዋጋ መናር በቴህራን ያልታሰበ ሲሳይ አስከተለም። የአገሪቱ ነዳጅ ገቢ በ1954 ዓ.ም ከነበረበት 34 ሚሊዮን ዶላር ከሁለት አስርት ዓመታት በኋላ ወደ 20 ቢሊዮን ዶላር በሚያስገርም ፍጥነት ተምዘግዝጎ አደገም። ሻህ አብዛኞቹን የዚህን ሀብት ወደ ዋና ከተማዋ የሚያፈስ ሲሆን የለውጡ ፍጥነት ሰዎች ሊያሳኩት ከሚችሉት አቅም በላይ እጅግ ፈጣን ነበር። የከተማዋ የህዝብ ብዛትም በ1956 ከነበረው 1.5 ሚሊዮን በ1976 ማለትም ከሁለት አስርት ዓመታት በኋላ በ3 እጥፍ ለማደግ ቻለም። ይህ እድገት በታሪክ ውስጥ ከታዩት ከማንኛውም ከተሞች የህዝብ ቁጥር እድገት የበለጠ ፈጣን ነበር። ከ60ዎቹ መጨረሻና ከ70ዎቹ የተነሱት የከተማ ፎቶግራፎች ቴህራንን ልክ ፓሪስ ወይም ደግሞ በኒውዮርክ ከተማ ውስጥ እንዳለችው አድርጋችሁ እንድታስቡ ያደርጓቸዋል። ሰዎች ዘመናዊ መኪናዎችን ሲያሽከረክሩ የምዕራባውያን ፋሽን አልባሳት ሲለብሱ ይታያሉ። ቴህራን ዓለም አቀፍ የፊልም ፌስቲቫል እንደ ኤልዛቤት ቴይለር ያሉትን የምዕራባውያን ኮከቦች በቀይ ምንጣፍ ላይ በማስጌድም ሆሊውድን ወደ ሀገሪቱ ምድር አምጥቶ ነበር። የፈረንሳይ ቡቲኮችና ፋሽን መደብሮችም በፓህላቪ ጎዳና ላይ በሰልፍ ተደርድረው ነበር። የቴህራን ሲምፎኒ ኦርኬስትራ የሙዚቃ አዳራሾችን በቤቶቨን ክላሲካል ሙዚቃዎች የሞላ ሲሆን የኢራን ፊልሞች በዓለም አቀፍ ደረጃ ታላላቅ ሽልማቶችን ማሸነፍና መቀዳጀት ቻሉ። ነገር ግን ይህ ሁሉ ሲሆን ይህ የሚያብረቀርቅና ማራኪ መስለው አስደናቂ ለውጥ ጉዞ የተገነባው በፍርሃትና በሽብር መሰረት ላይ ነበር። የአገሪቱ ሊቃንና ባለሀብቶች በሰሜን ቴህራን በሚገኙት ውድ ቪላ ቤቶቻቸው ውስጥ በድግስና በጭፈራ ሲዝናኑ እጅግ የሚፈራውና እንደዚሁም አስፈሪው ሳቫካ የተባለው የሚስተር ፖሊስ የፖለቲካ ተቃዋሚዎችን በኤቨን እስር ቤት ምድር ቤት ክፍሎች ውስጥ አሰቃቂ ድብደባና ስቃይ ይፈጽምባቸው ነበር። ይህ እስር ቤት እጅግ በጣም ጨካኝና አሰቃቂ ከመሆኑ የተነሳ የራሱ የሆነ የተለየ ታሪክ ክፍልና ትረካ ሊኖረው የሚገባ ስፍራ ነው። በ1970ዎቹ መገባደጃ ላይ ቴህራን ከራሷ ጋር ጦርነት የገጠመች ከተማ ነበረች። ሻህ ለእይታ ዘመናዊ የምትመስል ነገር ግን ለብዙዎች ነዋሪዎቿ ባዕድ የሆነች ጥንታዊት የፋርስ ማንነትና ባህል ጋር ምንም ግንኙነት የሌላት እንዲሁም በጉልበትና በኃይል ብቻ የምትተዳደር ዋና ከተማን ፈጥሮ ነበር። የቴህራን ዩኒቨርሲቲ ተማሪዎችም ግዙፍ የሆኑ ተቃውሞችና ሰልፎችን መምራት ሲጀምሩ ማርክሲስትና እንዲሁም ኢስላማዊ አክራሪዎች ምንም አይነት እርስ በርስ የሚቃረኑ ብሎም የማይጣጣሙ የፖለቲካ ዓለም ቢኖራቸውም የጋራ ዓላማ ማግኘት ለዓመታት ሲገነባና ሲብላላ የነበረውን የህዝብ ቁጣና ብስጭት ወደ አንድ ላይ አስተባበሩት። የባዛር ነጋዴዎች በውጭ አገር ዜጎች በሚመጣባቸው የንግድ ውድድር እጅግ ተማረሩ። የሃይማኖት አጥባቂዎችና ወግ አጥባቂዎች ደግሞ የምዕራባውያን ባህል መብዛትና ወሰን ማለፍ አጥብቀው ጠሉ፣ ኮነኑ። ምዕራባውያን ጸሐፊዎች በመንግስት ጥብቅ የሳንሱርና የቁጥጥር ህግ ስር ታፈነው ተሰቃዩ። እንዲሁም ሰራተኞች የአገሪቱ ነዳጅ ሀብት ከነርሱ ውጪ ለሌላ ሁሉ ሲፈስና ሲከፋፈል በቁጭት ተመለከቱ፣ ተገነገኑ። አብዮቱ የማይቀርና እየመጣ ያለ ክስተት ነበር። በደረሰም ጊዜ ሁለቱም ሻሆች ካደረጉትና ከፈጠሩት ለውጥ በላይ ቴህራንን ሙሉ በሙሉ እንዲሁም ደግሞ ከስር መሰረቱ የሚቀይር አብዮት ሆነም። በጥር ወር 1979 ዓ.ም ሻህ በሚራባድ አየር ማረፊያ ወደ አውሮፕላን ሲወጡ ጥቂት የሚባል የኢራንን አፈር በእጁ ጭብጦ በመያዝ ከሀገሪቱ ለዘላለሙ ሸሸም። ከሁለት ሳምንታት በኋላ የካቲት 1 ቀን አያቶላ አሊ ሐሚኒ ከ14 ዓመታት የስደት ህይወት በኋላ እጅግ ማራኪና ታላቅ በሆነ የህዝብ አቀባበል ወደ ሀገሪቱ ምድር ተመለሱ።
ከአየር ማረፊያ አንስቶ እስከ ቤሽት ሰሐራ መቃብር ስፍራ ድረስ ባለው መንገድ ላይ 3 ሚሊዮን የሚገመት ህዝብ ጎዳናዎችን ሞልቶ አቀባበል ያደረገላቸው። በጥቂት ቀናት ውስጥም ቴህራን በሻህ ዘመን ከታየው እጅግ ሰፊ የሆነ የባህል ትራንስፎርሜሽንና ለውጥ በትንሽና አጭር ጊዜ ውስጥ አስተናገደች። ለውጦች ማዕበል በመሆን ተከታትለው የመጡ ሲሆን አንዳንድ ለውጥ ከቀዳሚው የበለጠ ሰፊ ተጽዕኖ ያለውና ጠንካራ ነበር። ሂጃብ በመላው ከተማዋ ከሞላ ጎደል የተከለከለ ከመሆን ወደ ግዴታነት በአንድ ጀንበር በአጭር ጊዜ ተቀየረም። ሰኞ ዕለት አጫጭር ቀሚሶችን ይለብሱ የነበሩ ሴቶች አርብ ዕለት ሲደርስ ሙሉ አካላቸውን በሚሸፍን ጥቁር ቻዶር ወይም ደግሞ ቡርቃ ራሳቸውን ጠቅልለው መታየት ጀመሩ። ዓለም አቀፍ የሙዚቃ ባለሙያዎች ዲጄዎችን ያስተናግዱ የነበሩ የምሽት ክለቦችና የመዝናኛ ስፍራዎች ተዘግተው ወደ አብዮታዊ ዘብና የፖሊሲ ፍተሻ ኬላዎች ተቀየሩ። የአልኮል መጠጥ ሽያጭ በመጀመሪያ ህገ ወጥ ተደረገ። ወዲያውኑ መጠጡን ይዞ መገኘትና እንዲሁም መጠቀም ወደ ወንጀልነት ተሸጋገረ። በዚህ ምክንያትም የምግብ ቤቶችና የሱቅ ባለቤቶች በሺዎች የሚቆጠሩ የአልኮል ጠርሙሶችን ወደ ፍሳሽ ማስወገጃ ቱቦችና የቆሻሻ ማጠራቀሚያዎች እንዲደፉ አስገደዳቸው። የለውጡ ፍጥነትም እጅግ በጣም አስገራሚ ነበር። ቴህራን ለሚቀጥሉት በርካታ አስርት ዓመታት ማንነቷን የሚገልጽና የሚወስን አንድ አዲስ የሆነ ስብዕና ማዳበር ጀመረች። ጋዜጠኛ ራሚ ታናቪ እንዳስቀመጠችው በኢራን ውስጥ ሁለት የተለያዩ ህይወቶችን ትኖራለህ። አንዱ የውስጥ የግል ህይወት ሲሆን ሌላው ደግሞ የውጭ የህዝብና የማህበረሰብ ህይወት ነው። እናም ይህ ሁኔታ የሰዎችን ህይወት እያንዳንዱን ገጽታ ውስጥ ዘልቆ ይገባል። በቴህራን ውስጥ ለመኖር ከፈለክ ዋሽተና ተደብቀ መኖር ግድ ይልሃል ትላለች። አንድ ሙሉ ማህበረሰብ ትይዩ የሆኑ ሁለት የተለያዩ ህይወቶችን ጠብቆ መኖርን ተማረ። በሰሜን ቴህራን በሚገኙ አፓርታማዎች ውስጥ በተዘጉ በሮች ጀርባ በኮንትሮባንድ በገቡ የአልኮል መጠጦችና በታገዱ ሙዚቃ ድግሶች እንዲሁም ፓርቲዎች እንዲቀጥሉ ሆነ። ምንም እንኳን በፖሊስ ድንገተኛ አሰሳ የመያዝ አደጋና ስጋት ከጊዜ ወደ ጊዜ እየጨመረ ቢመጣም ህገወጥ ቢሆኑም የሳተላይት ዲሾች በየጣሪያቸው ላይ ከጊዜ ወደ ጊዜ እየጨመሩ በቃሉ። ይህ የሆነው አገዛዙ አብዛኛውን የሀገር ውስጥ ሚዲያና የዜና ስርጭት ሳንሱር በማድረጉና በመቆጣጠሩ ምክንያት ነው። ዓለም አቀፍ ሚዲያዎችን ወደ ቤታቸው ለማስገባት ሲሉ ነበር ይህን ያደረጉት። የፍቅር ግንኙነትና የፍቅር ቀጠሮች ከመሬት በታችና በድብቅ እንዲሆኑ ተገደዱ። ወጣት ጥንዶች በፓርኮችና በካፌዎቹ ሲገናኙ የሞራልና የስነ ምግባር ፖሊስን አይን ምን ጊዜም ቢሆን በፍርሃት ይመለከቱ ነበር። በዓለም አቀፍ ደረጃ የተገለለውና የገንዘብ እጥረት የገጠመው አብዮታዊ መንግስት ባንኮችን፣ ኢንዱስትሪዎችና ትላልቅ የንግድ ተቋማትን ሙሉ በሙሉ ብሔራዊ በማድረግ በመንግስት ቁጥጥር ስር አዋላቸው። ለተወገደው ሻህ ታማኝ ናቸው ተብለው ከሚታሰቡት የቴህራን ሊቃና ሀብታም ቤተሰቦች ላይ በቢሊዮን የሚቆጠር ሀብትና ንብረታቸውን ቀማም። ሀብት ከሀገሪቱ በፍጥነት በመሸሹ ምክንያት በሰሜን ቴህራን የነበረው የንብረትና የሪል ስቴት ዋጋ ክፉኛ ወደቀም። የሻምፓኝ መጠጦች ድግሶችን ያስተናግዱ የነበሩ እጅግ የሚያማምሩ ቪላ ቤቶች ወደ አብዮታዊ ኮሚቴዎች ዋና ጽህፈት ቤቶች ተቀየሩ፣ ወይም ደግሞ የዋኛ ገንዳዎቻቸው ደርቀው ባዶዎች ሆነው ቀሩ። የቴህራን አክሲዮን ገበያ ስቶክ ኤክስቼንጅም በመሰረቱ ስራው ሙሉ በሙሉ ያቆመ ሲሆን የውጭ ኢንቨስትመንትና የካፒታል ፍሰትም ሙሉ በሙሉ ተነነም። ለቴህራን እውነተኛና ትልቁ አደጋ የመጣው በ1985 እስከ 88 ባለው የከተሞች ጦርነት ተብሎ በሚጠራው ጦርነት ሂደት ነበር። ሳዳም በኢራን ኢራቅ ጦርነት መጓተት ምክንያት ክፉኛ ተበሳጭቶ ስለነበር ቴህራንን ስካድ በተባሉ ሚሳኤሎች አደባያት። ድብደባው እጅግ በጣም ኃይለኛ ከመሆኑ የተነሳ ከ1 ሚሊዮን በላይ የሚሆኑ ሰዎች ማለትም ከከተማዋ ህዝብ ቁጥር ወደ 1/3 የሚጠጋው ህዝብ አንጻራዊ ደህንነት ወዳለበት የገጠር አካባቢ ቴህራንን ጥሎ ተሰደደ። ለ10 ዓመታት ያህል ከዘለቀው ውጊያ በኋላ ሀገሪቱ በመጨረሻም ሰላም አገኘች። ዛሬ ላይ ታላቋ ቴህራን ከ15 ሚሊዮን በላይ ሰዎችን ታስተናግዳለች። ይህ ማለት ከጠቅላላው የኢራን ህዝብ ብዛት ወደ 20% የሚጠጋውን ይይዛል። ከሀገሪቱ አጠቃላይ የመሬት ስፋት ደግሞ ከ1% ባነሰ ጠባብ ቦታ ላይ ታጭቆ ይኖራል ማለት ነው። ልብ በሉ፣ በ1930ዎቹ እንደገና የተገነባቸው ይህች ከተማ መጀመሪያ ላይ የተነደፈችው ለ2 ሚሊዮን ህዝብ ብቻ እንዲሆን ተደርጋ ነበር። በአንድ ወቅት የቴህራን ትልቁ ስልታዊና ስትራቴጂካዊ ሀብቷ የነበረው መልክዓ ምድራዊ አቀማመጧ አሁን ላይ የሞት ወጥመዷና መቃብሯ ሆኗል። ከተማዋ በአልቦርዝ ተራሮች ደቡባዊ ተዳፋት ላይ ከ1100 እስከ 1700 ሜትር ከፍታ ላይ ተንሰራፍታ የምትገኝ ሲሆን የጎድጓዳ ሳህን ቅርጽንም ይዛለች።
በአንድ ወቅት ቴህራንን ከወራሪዎች ይጠብቅና ይከላከል የነበረው የስትራቴጂካዊ ቦታ አሁን ላይ ግን በዋነኛነት ዓመቱ ሙሉ ብክለትና መርዛማ አየርን አምቆ ማስቀረት በሽታ ሆኖባታል። ይህ ማለት በዙሪያቸው ያለውን የተበከለ አየር በመተንፈሳቸው ብቻ በየቀኑ ከ12 በላይ ሰዎች ይሞታሉ ማለት ነው። በመላዋ ከተማ የሚገኙ ትምህርት ቤቶች በጭጋጋማና በአየር የብክለት ቀናት ምክንያት በመደበኛነት ይዘጋሉ። የነዳጅ እጥረት ሲያጋጥም ደግሞ ኤሌክትሪክ ኃይል ማመንጫ ጣቢያዎች ማዘርት የሚባል እጅግ መጥፎና አደገኛ ኬሚካል ያቃጥላሉ። ይህ ኬሚካል እጅግ በጣም መርዛማ የሆኑ ከባድ የነዳጅ ዘይት ከመሆኑ የተነሳ በአብዛኛዎቹ ሀገራት ውስጥ ሙሉ በሙሉ የታገደ ነው። ስለ ቴህራን መግለጫዎችና ማራኪ ቦታዎች ደግሞ ሁለተኛው ክፍል ይዘን የምንመለስ ይሆናል። ቪዲዮቹ ከተመቻችሁ ኮሜንት ላይ ክፍል 2 ብላችሁ አስቀምጡልን። መልካም ጊዜ